ትሩን ስላልሽ ነው አይደለ? ዓለም ቁጥር 3 እንደዚህ ይላል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ስለዚህ በክርስቶስ ስለዚህ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ባረከን። አይ ቲንክ ዳጊ ጠይቀው ጥያቄ በሰማያዊ ስፍራ በመንፈሳዊ በረከት መባረክ ምንድነው የሚሉ ሐሳቦችን ያነሳውና እንደ አማኝ መጽሐፍ ቅዱስ ፊልጵስዩስ ምዕራፍ 3 ቁጥር 20 ላይም ማቴዎስ 6 ከ19 እስከ 21 ጀምሮ ቆላስይስ 3 12 ላይም አብዛኛው የመጽሐፍ ቅዱስ ጥቅሶች ላይ በምናገኝበት ጊዜ ጀስት አገራችን በሰማይ ነው ይለናል። ለእናንተ በሰማይ መዝገብ ሰብስቡ። ጌታ ኢየሱስ ክርስቶስ በሚያስተምረው ትምህርት፣ ሐዋርያቶችን በሚያስተምሩት ትምህርት የመንፈሳዊ ሰው በረከት ያለው መንፈሳዊ እንደሆነ ነው የሚናገረው። እዚህ ጋር ስለ ስጋዊ ምንም የሚናገረው ነገር የለም። በስፍራው ፖዚሽን ስለ ስፍራው ያወራና ስፍራው መንፈሳዊ ነው፣ ሰማያዊ ስፍራ ነው፣ በረከቱ ደግሞ መንፈሳዊ ነው። በእነዛ ሁሉ መንፈስ ዓለም ላይ ባለ በረከት ሁሉ እንደተባረክንና ስፍራችን ደግሞ በመንፈሳዊ እንደሆነ ይናገራል። ቁጥር 3 ላይ ደግሞ ሲመጣ ያ በረከት ምንድነው? አንቺ እንዳልሽው ቁጥር 4 ላይ ሲመጣ ደግሞ ያንን በረከት ቅዱሳንና ነውር አልባ ወይም ደግሞ በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን የሚለውን ይይዝልኛል እያልሽ እንደሆነ ተስፋ አደርጋለሁ። ያንቺን ሐሳብ እኔ አንቺ ወክዬ ባላወራም ግን ከቁጥር 3 ላይ ያለው መንፈሳዊ በረከት ቁጥር 4 ላይ ተገልጧል እያልሽ እንደሆነ ተስፋ አደርጋለሁ። አይደለ ፊሽ? ነው ብዬ ስለማስብ እግዚአብሔር ይባርከን በልጁ ነው። ከሱ የሚበልጥ በረከት አለ ብዬ አላስብም። በክርስቶስ ኢየሱስ መሆናችን ነው በረከታችን ብዬ አስባለሁ። ኦኬ፣ ሌላ ሰው እዚህ ውስጥ ሐሳብ መስጠት ይችላል። ምዕራፍ 1 ነው እያወራን ያለነው ቁጥር 3 እና ቁጥር 4 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ መባረክ ምን ማለት ነው? ወይ ደግሞ ምዕራፍ 3 በምዕራፍ 4 ተርጉሞ ወይ ኦኬ፣ አንድ ሐሳብ ልጨምር ማቴ። ይሄ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የሚለውን ሐሳብ ምን አይነት በረከት ነው፣ እንዴት አይነት መባረክን ነው የሚለውን ከዛ ኤፌሶን ምዕራፍ 2 ላይ ቁጥር 6 ላይ እንዲህ ብሎ ይናገራል። አዲሱ መደበኛ ትርጉም ነው እያነበብኩ ያለሁትና እግዚአብሔርም ከክርስቶስ ጋር አስነሳን። አንደኛ መነሳት፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠ። መች? አሁን ምን አረግ? አስቀመጠ። ይህም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ ኦኬ ሰው መሰለኝ። እሺ ዝም ከሚባል ሰማለው ቤት እየተጣደፍኩ ነበር የገባሁት። በመንፈሳዊ በረከት በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እንደገና ላንብበው እዚህ ላይ ኤፌሶን ምዕራፍ 1 ኤፌሶን ምዕራፍ 1 ላይ የተባረክነው በክርስቶስ ነው። በክርስቶስ የሚለው ያው ከክርስቶስ ውጪ እንደዚህ አይነት ነገር የለም ነው። በክርስቶስ ኦኬ፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የኛ በረከት ከምድራዊ ጋራ የተያዘለ ሶርሱ ሰማያዊ ነው። የእግዚአብሔር መገኘት ነው። ከላይ ነው። በረከታችን ከላይ ነው። ወይም ምድራዊ ከሆነ ሊሚትድ የሚሆነው፣ ሰማያዊ ሲሆን ግን አንሊሚትድ ነው። የእግዚአብሔርን ሪልም ወይም የእግዚአብሔርን መገኘት ያለንን በረከት ነው የሚያሳየው። ሰማያዊ በረከት በሰማያዊ ስፍራ የሚለው ያው የእግዚአብሔርን መገኘትና የእግዚአብሔርን ቦታ ነው የሚያሳየው። በዛ ስፍራ ነው የተባረክነው። ኦኬ፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት በረከታችን መንፈሳዊ በረከት ነው ስንል ፊዚካል በጉዞ ዓለም አይገለጥም ማለት አይደለም። መንፈሳዊ በረከት የበለጠ በረከት ነው። ወደ ግዑዙ ዓለም የሚገለጥ ነው።
መንፈሳዊ በረከት ሳይኖር ግን ሰው ምድራዊ በረከት ሊባረክ ይችላል። ያ ግን ምድራዊና ጊዜያዊ ለምንም የማይጠቅም ነው ማለት ነው። መንፈሳዊ በረከት ግን ሁለንተናን የሚያጠቃልል ነው። ኦኬ። ስለዚህ እዚህ ጋር እንደሚለው እንግዲህ የራሴን እይታ አቀርብላችኋለሁ። በክርስቶስ በሰማያዊ ስፍራ በረከቱ በክርስቶስ የተሰጠ ነው። ወደ ክርስቶስ የመጡ ሰዎች ናቸው የሚያገኙት። ኦኬ። ሰማያዊ የሆነ ኤክስፒሪየንስ አለ ማለት፣ ሰማያዊ የሆነ ልምምድ አለ፣ ሰማያዊ የሆነ መረዳት አለ። በዛ ስፍራ ነው መንፈሳዊ የኛ በረከት ሶርሱ መገኛው ምንጩ እዛ ነው ያለው እና የባረከን ደግሞ የጌታችን የኢየሱስ ክርስቶስ አምላክና አባት ነው ይላል። የጌታችን የኢየሱስ ክርስቶስ አምላክና አባት አብን የሚያመለክት ጉዳይ ነው። በረከት የበረከት ሁሉ ምንጭ ሆኖ እዚህ ጋር ያሳየ ምንድነው? የጌታችን የኢየሱስ ክርስቶስ እውነተኛው አምላክ ማለት ነው። የእውነተኛ አምላክ መገለጫው ጌታ ኢየሱስ ክርስቶስ ነው። የጌታችን የኢየሱስ ክርስቶስ አምላክና አባት የሆነው እርሱ እኛን በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በልጁ በክርስቶስ በኩል ባርኮናል ነው። ተባርከናል ነው። እኛ ተባርከናል ነው። ገና ወደፊት የምንባረከው ሳይሆን ተባርከናል ነው። ያ በረከት ግን በምን ይገለጣል የሚለውን ቁጥር 4 ጀምሮ ይሄዳል እና እስቲ ተጨማሪ ደግሞ እስቲ እናንተ እየሄዳችሁ እኔ ወደዚህ እመጣለሁ። ዳጊ መጣ። በሰማያዊ ስፍራ የሚለው ግልጽ እንዳደረገው ከዚህኛው ዓለም ውጭ የሆነ ስፒሪቹዋል ዓለም ነው። እሱንም ጥያቄ የለውም። ስለ መንፈስ ዓለም ስለ እግዚአብሔር መገኘት ወዳለበት ነገር ነው የሚያወራው። ግን መንፈሳዊ በረከቶች የሚላቸውን ቅድም ፊሽ እንደጀመረችው ዘርዝሯቸዋል። የኤፌሶን መጽሐፍ ወደ 6 ወይ 7 የሚደርሱ በረከቶች በዚህ በቁጥር 1 ላይ ተዘርዝሮ ነው የምናገኘው አይደለ? በክርስቶስ ለኛ የተደረገልን ነገሮች በሙሉ ተዘርዝሯልና እነሱንም በሙሉ ለምሳሌ ዓለም ሳይፈጠር መመረጥ እሱ የመጀመሪያው መንፈሳዊ በረከት ነው። ወደኛ የመጣ አስቀድሞ መወሰን፣ የእግዚአብሔር ልጆች መሆን፣ እንሆን ዘንድ እድል ማግኘት፣ እነሱ ከዛ ቤዛነትን የበደል ስርየት ማግኘት፣ እንደዛ እያለ ስለሚዘረዝራቸው ክፍት እያደረግነው ወደታችን ወደ ላይም እየወጣን ብናነብና ሀሳባችንን ሼር ብናደርግ ጥሩ ነው። በረከቶቹ ኦልሬዲ ዘርዝሯቸዋል ጳውሎስ፣ ሰውሮ አላለፋቸውም። የኤፌሶን መጽሐፍ ዘርዝሯቸዋል በረከቶቹ። ስለዚህ ብናያቸው እንደዛ እያለን ስለሚዘረዝራቸው ወደታችን ውረዱ፣ ወደ ላይ የሚወጣቸው መጽሐፉን ብናነባ አብረን ጥሩ ነው። ኔቸራችን ራሱ የተወለድንበት ኔቸር ራሱ እኛ የተወለድንበት ከክርስቶስ የተወለድንበት ኔቸር ራሱ ሰማያዊ ነው። ያ ማንነት ራሱ በክርስቶስ ኢየሱስ ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባላል። ኔቸራችን ራሱ የአንድ ሰማያዊ በረከት ነው። በክርስቶስ በሰማያዊ ስፍራ የባረከን የጌታችን የኢየሱስ ክርስቶስ አምላክና ሶርሳችን እሱ ነው። ኔቸራችን፣ ካራክተሩ፣ ሪልም እዛ ውስጥ በሰማያዊ ስፍራ የሚደረገውን ማወቅ፣ እዛ ውስጥ ተሳታፊ መሆን፣ ከዛ ጋራ ግንኙነት መፍጠር፣ ከዛ ጋራ በዛ ስፍራ መብት ማግኘት በተጨማሪ ማየት እንችላለን። እኔ የተወሰነ እንትኑን ይሄንን ከምዕራፍ 1 ላይ በክርስቶስ ያገኘነውን ነግሮን ራሳችንን ደግሞ ምዕራፍ 2 ላይ እናገኛለን። በእኛ ያገኘነውን በእኛ የነበርንበትን ቦታ ይነግረንና ምዕራፍ 1 ግን በክርስቶስ ያገኘነውን ይነግረናል። ሁለቱ ነው። ትናንትና ጀምሮ ነው ይህንን ሳይ የሚገርመኝ። በበደላችን በኃጢአታችን ሙታን ነበራችሁ፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይለንና በእነሱም በዚህ ዓለም እንዳለው ኑሮ የማይታዘዙም ልጆች ላይ አሁን በሚሰራው በመንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊትም
ተመላልሳችኋል ይለናል። የኛ የሆነው ነገር ሁሉ የት ሆኗል ማለት ነው? በበደላችን በኃጢአታችን ሙታን ነበርን። ፍቃዳችን ራሱ ለማን የተገዛ ነበር? ለክፉ አለቃ የተገዛ ነበር። በክርስቶስ ምን አገኘን ስንል በሰማያዊ በረከት ማለት ከሆነ ማንነት ወደ ሆነ ማንነት ያመጣን አንድ ትልቅ መገለጥ መጥቷል ማለት ነው። ምንድነው? ቅድም ወንድሞቼ እንዳሉት ያ ምንድነው ሲል ቁጥር 4 ላይ ሰማያዊ በረከቶች ምንድናቸው የሚለውን አይተናል። ግን ያ ሰማያዊ በረከቶችን እንድናገኝ የኛ ነገር ይሄ ድካማችን ያመጣነው ነገር የራሳችን ምናምን የምንለው እንዳይሆን ምዕራፍ 2 ላይ ይሄንን ያገኛችሁት በእኔ ነው እንዳንል እኛ ምንድን ነበርን? ሙት ነበርን። ፍቃዳችን እንኳን በተጽዕኖ ስር ነበረ ይለንና ክርስቶስ መጣና ምን አደረገን? ተቤዠን፣ ከባርነት ነፃ ወጣን። ባለቃው ፍቃድ ስር ነበርን፣ አሁን ደግሞ በክርስቶስ ስር እንድንሆን አደረገን። በደሙ ዋጀን፣ በጸጋው በእምነት እንዲያው አዳነን። ያው ለኛ የተደረገልንን ነገር በሁለቱ እያመዛዘንን እናያለን ማለት ነው። በሰማያዊ በረከት የተባረክን የመባረክ ግን አቅም ነበረን ወይ? እኛ ቆመን ነው ወይ ስንል አይደለም። እኛን የሸፈነን የተቤዠን ያዳነን ያስታረቀን አንድ ኃይል እሱም ክርስቶስ ይባላል። ምን ይላል? እንደው ምስጋና ይሁን ነው የሚለው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ነው የሚለው። ይሄንን እያሰብን እያመዛዘን ነው ማለት ነው። የኛ የሆነው እዛ ነው። ስለዚህ ምን እንላለን? ሁላችንም ክብር ለክርስቶስ እንላለን። እኛማ እንዲህ ነበርን፣ ከዚህ ነው እንዲያወጣን የሚል ሐሳቤን ይሰጠናል። እስቲ እናንተም በሉበት። ነባም የሆነ ነገር በል። እሺ ሰላም ለእናንተ ይሁን። ያው ቅድም ሰላም ሳልላችሁ ገባው። ሁላችሁም እንዳላችሁት ጥሩ ሐሳብ እያወራችሁበት ነው። ኤፌሶን ላይ ያለውን መልእክት ከቁጥር 3 ምዕራፍ 1 ቁጥር 3 ላይ ያለው ቃል ያው ሐሳቡ በራሱ የተብራራ ነው። ሐሳቡ በራሱ የተብራራ ነውና በክርስቶስ የሚገኝ መንፈሳዊ በረከቶችን ነው የሚነግረን። በክርስቶስ የሚገኝ መንፈሳዊ በረከቶችን ነው የሚነግረንና የመጀመሪያው በረከት እዚህ ጋር የሚነግረን ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ምንድነው በክርስቶስ በሰማያዊ ስፍራ የባረከን ብለን ስንል የባረከን አካል አለው ራሱን የቻለ እግዚአብሔር የሚባል አብ ነው የባረከን። ነገር ግን በሱ ነው የባረከን፣ በክርስቶስ ነው የባረከን፣ በሱ ነው የባረከን እንደ ቃሉ ሐሳብ ማለት ነው። ክርስቶስን በማግኘታችን ክርስቶስን ወደ ምድር በመላኩ ክርስቶስ ለሰው ልጆች በመሞቱ በሱ ምክንያት እኛም ደግሞ እሱን በማመናችን እሱን በመቀበላችን እሱን ደግሞ የግል አዳኝ አድርገን ስለተቀበልን በልባችን ስለሾምን በሱ በኩል በረከቶችን ባርኮናል ማለት ነው። የመጀመሪያው በረከት በሰማያዊ ስፍራ ምን ባረከን? ቅድም ወገኖች እንዳላችሁት ብዙ ሐሳቦችን ብላችኋል። የመጀመሪያው በሱ በኩል የባረከን በረከት አለ፣ መረጠን። እዛውም ቁጥር 4 ላይ በእርሱ በኩል የባረከን የመጀመሪያው በረከት መረጠን ማለት ነው። መረጠን ከምንድነው የመረጠን? ከተለያዩ ከዚህ ከምድራዊ ነገሮች ተመረጠን፣ ለሰማያዊ መንግስት እጩ አደረገን ማለት ነው። ማነው ያደረገን? በክርስቶስ ኢየሱስ በማመናችን እግዚአብሔር ራሱ መረጠን ማለት ነው። ስለዚህ የተለየ ሐሳብ ብዙ ያለው አይመስለንም፣ ግን እኔ በበኩሌ ብዙም አይታየኝም። በክርስቶስ ኢየሱስ ተመረጥን፣ የዘላለም ቤት ወራሾች ሆነን፣ የእግዚአብሔር መንግስት ወራሾች ሆነን፣ ለርስት የተለየን ሰዎች ሆነን። ሁለተኛው ደግሞ ራሱ እግዚአብሔር እንድንመረጥ አስቀድሞ ወሰነልን። ያው
አስቀድሞ ወሰነን የእሱን መልክ እንድንመስል እሱን እንድናውቅ ለእሱ እንድንገዛ ወሰነልን ማለት ነው። ስለዚህ በሱ በማመናችን እኛ ደግሞ የዘላለምን መንግስት አገኘን። ይሄ ደግሞ የሆነው በእግዚአብሔር በኩል በክርስቶስ ኢየሱስ በኩል በሆነው ቤዛነት ነው። በክርስቶስ ኢየሱስ በኩል በሆነው ቤዛነት ነው እኛ የተመረጥነው የተባረክነው ማለት ነው። ስለዚህ በሰማያዊ ስፍራ የባረከን ብዙ በረከቶች ባርኩናል። ቅድም ማን እንደተናገረ ባላቅም በዚሁ መጽሐፍ ላይ ቢያንስ 7 አይነት በረከቶች እያለ የነገረን አንዱ ወንድም